ወንድ ናችሁ እኮ አልኳችሁ። ሁልሽም ጁንቶ ይጓብሽ ለመጣው ነገር እንድትታረድ ነው የምታረዳት። ለማላምንበት ነገር ቆሜ አልናገርም። እዚህ ጋር ላመንኩበት ነገር ነው። ያ እንደዛ 8 ዓመት በሙሉ አፏን ስትከፍት በውሸት ያውላ መድኃኒዓለም እኔ ለእውነት ነው እዚህ ጋር የምቆሙ። ሰው አትግደሉ እንጂ ከዛ የበለጠ ምንም ዓላማ የለኝም። ተንደላቅቄ የምኖር ጀግና ነኝ። እንደሷ ረሀብተኛ በዩቱብ ወይ በምናምን እየለመንኩኝ ሞዴል መሞል አይደለም። እግዚአብሔር ይመስገን መቼስ ብር አይጠገብም ልጨምር ብዬ ነው እንጂ እግሬን ሰቅዬ መኖር የምችል ልጅ ነኝ። ያንን እርግፍ አድርጌ ነው ይህ ህዝብ እየተገደለ እየታሰረ አይምሮ ስለሌለኝ እንጂ የት ምደርስ ትምህርቴን አቁሜ እኔ ቁጭ ብዬ አሁን ነው የምናገሩ። ያ ሱቄን ዘግቼ ልጆቼን በትኜ ለህዝቤ ድምፅ ሲሆን ብር አይደለም የነገርኩባችሁ ያለኝን የሰጠኋችሁ። በተለይ የእኛ ቤቶቹ ከዚች ሴትዮ ጋር ግን ሆናችሁ አንበሳ ስታወርዱ የእኛ ቤቶቹ አበባ ስታወርዱ እሰይ ስትሉ የነበራችሁ ኦሮሞች አላችሁ። የኔዎቹ ያ የልጆቼን ፎቶ ልጆቼን የፊሎንና የአዳም ፎቶ ሰቅላችሁ ያ ስሰደብ ጆከር እንኳን አላረገውም። ያንን ጆከር ተሳዳቢ የምትሉት የእኛ ቤት ዳልቻና አሁን አንቺ እንቁርቴ የምትባይ ልጆቼን ሰደቡብኝ። የልጆቼ ፎቶ ተሰቅሎ ሲሰደብ ባቡር እያወረድሽ ሞዴሬተር ሆነሽ ስለኔ የሚናገረው ብሎክ ስታደርጊ ነበር። እኔ ጋንቺ ባለጌ አይደለሁም በልጆችሽ ላይ የምናገርሽ። ግን አንድ ነገር እነግርሻለሁ። የአዞ እናት ብዬሻለሁ። ይሄ ገዘላለም ያቃጥልሻል። እኔ እናንቺ ደግሞ አልኩሽን እንገናኛለን። ጦርነት ነው እኔ ከአንቺ ጋር የምፈልገው ጦርነት። አንቺን ራሱ አለቅሽ ምን አለፋሽ ብትመጪ ብትለማመጪ እኔ ጂጂን አትንኳት የትግራይ ምናምን እኔ እንዳንቺ ያለው እንዲደግፈኝ አልፈልግም። ከአንቺ አንድ ደግሽ እንዳንቺ አይነት 50 ከብት ከሚደግፈኝ እንደው ብቻዬን በረሃ ላይ ብቆም ይሻለኛል። ገና ያንቺ ደግሞ አለ ቆሜ ነው የምጠብቅሽ። አንቺን ቆሜ ነው የምጠብቅሽ። የልጄን ፎቶ ሰቅለሽ ያነካችሽን የነካሽ ገና ያንቺ ደግሞ መድኃኒዓለም አይደለም እኔም ራሴ ጠብቅ እንዲህ አሁን መጨረሻ ከብላክ ሊስቴ ላይ ማለት ነው ከብላክ ሊስቴ ላይ አንደኛዋ ወድቃለች። ያንቺም ደግሞ ይቀጥላል። አንቺም እንደዚህ ነበር አፍሽን ስትከፍቼ የነበረው። መንግስትን አትናገሩ፣ ስርዓትን አትናገሩ፣ ተቃዋሚን አትናገሩ። ማንን ነው የምትናገሩት? ቁጭ ትሉና የሰው ሚስት የምትቀሙ የሰው ባል የምትቀሙ ጠብቂ እስቲ ወንድ ከዚህ በኋላ እስቲ ወንድ ተናገሪ። አንቺ እንቁርቲዋ ወንድ ተናገሪ። እየመጡልሽ ሁሉም እየመጡልሽ ሰው እውነት ሄለን የሰሜን ሰው ብትሆን ይህ ነገር እናደርጋለን ብላችሁ አስባችሁታል? በእንደዚህ አይነት ሰዎች በእንደዚህ በጣም በሚያስቀይም ነገር የሚታወቁትን ምን አድርጋችሁ ታውቃላችሁ? ይሄ ጥያቄዎች እኔ አይምሮዬን በጣም 10 ፈገግ የሚያደርጉኝ የሚያስቁኝ ነገሮች ናቸው። ጆከር ሳይከሰስ ሄለን ተከሰሰች። ዮኒ ሳይከሰስ ሄለን ተከሰሰች። ጂጂ ሳትከሰስ ሞጣ ራሱ ሳይከሰስ ሄለን ተከሰሰች። በዘር አይደለም በሃይማኖት አይደለም በነፍስ ወከፍ ስንቱን ሲያቆስሉ የነበሩ ሰዎችን እኛ ሚዲያ ላይ ከራምን ሰዎችን እንታወቃለን። ለምን እዮዳብ ተከሷል? ጥፋቴ ምንድን ማለት ምንድን ነው? የኔ ስፔሻል የሆነው ነገር ይሄ ነገር ሁሌ ውስጥ ነው የሚያስጨንቀኝ። 8 ዓመት በሙሉ በአንድ ነጠላ ዲቃላ በሰራሁትም ባልሰራሁትም ስትሄዱብኝ የነበራችሁ አለቃችሁ። አሁን አለቃችሁ። ይህን እነግራችኋለሁ። ጂጂ በአንበሳ የምትታለል አይደለችም። አንበሳ እኔ እሰጥሻለሁ፣ 10ሩን አውርጄ እሰጥሻለሁ። አህያ እከክ ከማንም ደነቆርት የተፈጠርኩ መሰለሽ እንዴ? እኔ ደውዬ አንዱን አናገረ ደውዬ 50 አንበሳ ያሳይሻል። መድኃኒዓለም እንመልሽ። እኔ ስለማልፈልግ ነው። የወደደኝ ይስጠኝ። እኔ ለምኜ እንዲሰጠኝ አልፈልግም። ስታያቸው የነበሩት እኮ ግማሹ አማራ ነው፣ ግማሹ ኦሮሞ ነው፣ ግማሹ ትግሬ ነው። ይህንን ንግግሬን ሳያውቁት ቀርቶ ይመስልሻል አንበሳ ይሰጡኝ? ያቁኛል እኮ ጂጂ ግን የተረዱኝ ናቸው እነሱ። ጂጂን የተረዱ ያወቋት እናንተ ባለጌዎች። ሰው በሰራውም ባልሰራውም ለዩቱብ አንቺ ልንገርሽ አይደለም አንቺም በተለይ ሴቶቹ ማለት ነው ዩቱባችሁ እንጂ ለዛች ዱቄት ለምትለምነዋ የትግራይ እናት ዛሬ እዛ ጥይትና እንትን እንደ ዝናብ ለሚወርድባት እናትና ገና ምን ይመጣብኛል ብላ በሰቀቀላለችው የትግራይ እናት ምን የጠቀምሽው ነገር አለ? በእናንተ እኮ ነው የወላ ጦርነት እኮ የትግራይ እናት በእናንተ ድንፋታ
ውጪ ባላችሁት ጥሩ አልጋ ላይ በምትተኙት ጥሩ ውሃ በምትጠጡት ውሃ የሌለበት ሀገር ላይ እናንተ ውሃ ከሱፐር ማርኬት ገዝታችሁ በምትጠጡት ሌቦች እኮ ነው ዛሬ የትግራይ እናት ቦምብ የሚወርድባት። ያ ከተራራ ላይ የተገደለው አባት በእናንተና በእናንተ እኮ ነው። በማን መሰላችሁ? እዚህ ቁጭ ብላችሁ እስቲ ትግራይን ትነካና አንድ ሰው እኮ አይደለም ይነካችሁ። አንድ ሰው እኮ አይደለም 7 ሀገር ተሰብስቦ እኮ ነው ቂንጥር የምታክልን ሀገርና ህዝብን እንደዛ የቀጠቀጡት። ምን ቂም ቢኖርባቸው ነው? ምን አንዱ እንኳን አይራራልንም አትሉም እንዴ? እኛ ነበርን እኮ የኦሮሚያን ወጣት አትሂዱ እያልን ስናሰማራና ኢቭን እንኳን ልጆቻችን ሄደው እዛ ሌላ ታሪክ ውስጥ እንዳንገ ጀምሬያለሁ። አሁን ግጠሙኝ እናንተ ግሞች፣ አሁን ግጠሙኝ። እናንተ ናችሁ የምታስነሱኝም፣ እናንተ ናችሁ። ዝም በል ብያለሁ፣ ዝም ልትል አልቻልኩም። ዝም በሉ ብያቸዋለሁ፣ ዝም ልትሉ አልቻላችሁ። ያ እናንተ ከብቶች ማለት ነው። 8 ዓመት በሙሉ በማንም ዲቃላ አማራና ኦሮሞን እያጣላችሁ የነበራችሁት እናንተ ናችሁ። እዚህ ሚዲያ ላይ ወጣችሁ። እኔ አንድ ቀን የአማራ ልጅ ሆኖ አብይን ሲሳድብ መልስ የሰጠሁት አለ? እስቲ ንገሩ። እኔ የአማራ ጥላቻ ቢኖረኝ ነው ተጋሩ ሆኖ አብይን ሲሳደብ መልስ የሰጠሁት አለ? ኔቨር። ለምን? አብይ የኢትዮጵያ መንግስት እንጂ የኦሮሞ መንግስት አይደለም። በእኔ አስተሳሰብ ዘሩ ኦሮሞ ሊሆን ይችላል፣ የተወለደበት ቦታ ኦሮሚያ ሊሆን ይችላል። ግን መሪነቱ ግን ለማን ነው? ለኢትዮጵያ ህዝብ ነው። አንድ ቀን እኔ ዘመነን ተናግሬያለሁ። አንድ ቀን አምጡልኝ ቪዲዮ በዚህ በ8 ዓመት ውስጥ አንድ ቀን እኔ ቴዴፍ ወያኔን አስታጥቅሻለሁ፣ ግን ቴዴፍን ተናግሬ ያውቃለሁ። አብሬያቸው ቆሜ ከሆነ አብሬያቸው መስመሪና ያልኩኝ ሴት ነኝ። ለነፃነት ስለሆነ ቴዴፍንና ወያኔን ለይቼ የምናገር ሴት ነኝ። እኔ ፖለቲካን አውቃለሁ። ፖለቲካን ነው ታስተምሩኝ። ህዝባቸውን ለማዳን ቴዴፎች የሚያደርጉትን ነገር በፍጹም ምን ያልቃወሙ። መጥቼ 4 ኪሎ እወጣለሁ ሲል ግን ከኔ ጋር ነው የሚገጥመው። ያንን ነግራቸዋለሁ። ጉቺ እውነታው የጉቺን ነገር ልንገራችሁ። እውነታው ጉቺ ስትመጣ አማራ ነኝ አላለችንም። ለኛ ጉቺ ስትመጣ ኦሮሞ ነኝ ነው ያለች። እኛ ግሩፕ ላይ ነበረች። እኛ ግሩፕ ውስጥ ነበረች። እኔ ቤት ነበር ስትመጣ በራሷ ባፏ ተናገር እያለች እያሽሟጠጠች አማራን እያሽሟጠጠች የመጣች ናት ጉቺ ማለት ዳይሬክት። እኛም ደግሞ እኛን የመሰለች አሁን ጉቺ ኦሮምኛ ማትናገር ይመስላችኋል? ጠንቅቃ ተተረጉምላችኋለች። ጠንቅቃ ተተረጉምላችኋለች። አካም ብሏል ይህ ሰውዬ። አካሞች በዙ ብሏል። እናንተን እኮ እኔ አሁን ለነገሩ አንዳንዴ የምትወው ሰው አለ። ልተዋት፣ ችግር የለውም። አሁን ልተዋት ያለችበት ስላለችበት ግን መክረሪያት ነበረ። ምን ብዬ መክረሪያት አለው? የዛሬ 6 ወር እዚህ ይላችኋል። ምንድን ነው ያልኳት? የምታለቅሽበት ግን ቅርብ ነው ብያታለሁ። አፍልታለች ጉቺ። አፍልታ የምናውቃት ያቺ ጉቺ፣ ሰው አክባሪዋ የምናውቃት ያቺ ጉቺ በጣም ጥሩ ጭንቅላት ያላት በዛ በመጣችበት መጣ። ጥቅሙም እንደ ጥቅም ሆኖ ገንዘቡ እንደ ገንዘብ ሆኖ ያቺ ጉቺ በቃ እንዴ ጉቺ እኮ ምንም ሳይኖራት እኮ ሌብል ነበራት። ኳሊቲ እኮ ነበራት። እግዚአብሔር ምስክሬ። እንዲህ ምንም የላትም። የሆነ ጨለማ ቤት ውስጥ ያለችው ዱባይ። እኔ ጉቺን ዛሬ አይደለም ማናውቃት፣ የዛሬ 6 ዓመት ነው ጉቺ። እናንተ ዛሬ ነው የምታውቃት። ዛሬ ጉቺ የኔ ንግስት ምናምን ገደል የከተታችኋት። ህዝቧን ነው ወንድሞቿን መስዋዕት እያስከፈለችው። ለምን እንዲህ ጥሩ አይደለም። እኔ ነግሬያታለሁ ለራሷ። በጣም ብዙ የሚከታተለች ሰው አለ። እንኳን ንገራችሁ እንኳን የጉቺን ወንድም አይደለም እንኳን የጉቺ እራሷን ማትረፍ የማትችል ተራሴ። ይሄ መበቃበቁን እናውቀዋለን። ይሄ መበጫጭ ችናት ያሳሰረችው ምናምን ልታሳስረው አትችልም። ምናልባት ምን አስተዋጽኦ ልታረግ ትችላለች፣ ገንዘብ ልትልክ ትችላለች ምናምን ነገር። ግን በዚች ምክንያት አለም ጉቺ በራስ ሻፍ ነው የተበላሽው። በራስ ሻፍ ለፋኖ እንደዚህ እኔ የዛ ለታ ነው ውስጥ ገብቼ የነገርኩሽ ሪካርድ እየተደረግሽ ነበር። ነግሬሻለሁ። እኔ ማንንም አልፈራም። ማንንም ለፋኖ ብር ካዋጣሽም እኛ ድሬዳዎች በጃኒ ጉዳይ ላይ ጥልቅት ነበር። ግን እኔ ምን አልናገረኝ አሁን አልናገርም። እናገራለሁ። ምን አገባኝ? እኔ ጠላቴ ብትሆኚ ይሄድብሽ ነበር። ግን ምን አገባኝ? ምንም አገባኝ። እግዚአብሔር እንዳደረገ ያድርግሽ። አገባኝ የሚስላች እባክሽ። እንደዚህ ስትራቀቁባት ዝም አትልም። እናቴ ትሙት፣ እኔ ብቻዬን ዝም አልልም። እሺ እኔ ከመጣሁበት ማህበረሰብ ቀባሪ ያጣሁት ለእናንተ በመቆም ነው። በህይወቴ ቆጬ ነገር ዳልቻን እስር ቤት ማስገባቴ ነው። እናንተ ያላረጋችሁትን እኔ ግን አድርገዋለሁ። እናቴ ትሙት እከፈላችኋለሁ። ይሄን ነገር ክሱ ላይ አካቱት።
የእውነት አካቱት። ያ በጣም እንድታካቱት ትፈልጋለሁ። ወንጀል ከሰራች ከተባለ በጣም ወንጀል ውስጥ መግባት አለብኝ። እሺ የእናንተ የስሜት እርካታ መሆኑን እናየዋለን። የእናንተ ከ10ኛና ከ8ኛ የሀብት መና ላይ ወደ 1ኛ እንደምትወርዱ ማየት እንፈልጋል። እየዞራችሁ ሌላ ዘሮችን ስትከሱ እንጂ የራሳችሁን ዘር ስትከሱ አላየንም። አንድ ማስረጃ እስቲ ስጡን፣ እስቲ ስጡን። በንግግር ውስጥ የማንታዘብ እንዳይመስላችሁ እሺ። እኔ እንኳን መልሼ ዘሬ ማን እንደሆነ ማላውቅ ሴትዮ እንኳን ዘር ቤተሰቤን ማላስታውስ ሴትዮ ቤተሰቤ ላይ ራሱ ቂም ያለኝን ሴትዮ ላይ እንደዚህ አይነት በቀል ካላችሁ ሌላ ሰው ላይ ምን ልታደርጉ እንደምትችሉ አላስብም። ግን እናቴ ትሙት ብቻዬን እንደማልጠፋ ነው ነግራችሁ። ማንንም ሰው ሞዴሬተር ካስገባችሁ ጠርጌ ነው ማስወጣችሁ። አንድ ሰው በየቀኑ ምዕራፍና መልመጃ የሚሰጠኝ ከኔ ጋር የተላመዳችሁ መስሏችሁ፣ ግን እንደዚህ ስለሆነ ነው እንደዚህ ስለሆነ ነው እኔ እንደዚህ አድርጌልሽ ነው እንጂ እንዲህ ላደርግሽ እችላለሁ አይነት ፉከራ እኔ ላይ ኮሜንት ሲሰጥ ያለ ሰው ምን ሲትሉ እንደነበረ እነ ዮኒ እነ ሞጣ እነ ምን ሲሉ እንደነበረ ልባችን ያውቀዋል። ሚዲያ ያውቀዋል። ሚዲያ ላይ በየዩቱብ በየምን ላይ ያለ ሰው እኔ ላይ ግን በጣም ነው የበረታችሁት። እሺ ፕሊስ ወደ ሀገር ቤት እንድጠረዝ አድርጉኝ ወይ እራሴ እሰጣለሁ እንጂ ግን የተጠረዝኩ ቀን ቤተሰብ አያውቀኝም፣ መንግስት አያውቀኝም። የራሴን ግን ምትክ እፈጥራለሁ። ይህንንም ሴቭ አድርጉት። የእውነት እንዴት ተስፋ እንደቆረጥኩ ብታዩ። ጉቺ ልክ አልሰራሽም። በደንብ ልንገርሽ ጉቺ የእሱን ስም ሶሻል ሚዲያ ላይ መናገር ይሄ ማሽቃበጥ አልነበረብሽም። ትልቁ ፕሮብለም አንቺና ጉቺና ሳራ ወጥታችሁ መለፍለፍ ጀመራችሁ፣ ማውራት ጀመራችሁ፣ መበጥረቅ ጀመራችሁ፣ ያዙ ይልቀቁኝ ማለት ጀመራችሁ። በተለይ ጉቺ አሁን አንደርስታንድ ዋይ። ለነገሩ ምንም ያላለ ለማኝ ምንም የሌለው ሰው የትልቅ ሰው ባለ ሀብት የሚባል ሰው ስም አንዴ ሰላም ካላቸው ይበጠረቁበታል እንጂ ምናችሁ ጋር ተደራርሱ። ከእናንተ ጋር ሻይ ቡና ብለው ያውቃሉ? እስቲ ንገሩ። እናንተ ጋር ታይቶ ያውቃል? ፎቶ ተነስቶ ያውቃል? ከእናንተ ጋር የሚያደርገው ነገር ነበረ? ከእናንተ ጋር የሚያወራው ነገር ነበረ? እስቲ አስረዱ። ጉቺም ሆነ ጉቺና አስረጅ። ከአንቺ ጋር ሻይ ቡና ብለዋል? ከአንቺ ጋር ተገባብዟል? ከአንቺ ጋር ያደረገው ነገር አለ? የለም። ምድር ለማኝ እዚህ ስትለምኑ ሰምቶ በሶስት በአራት ሰው ሰምቶ የሆነ ነገር ወርውሎላችሁ ነው አይደለ? ያዙ ልቀቁኝ ስትሉ ነበር። ስለዚህ ለጉቺ ለወርቁ አይተነው ትልቁ መሰደብ የጉቺ እዚህ ላይ ያዙ ልቀቁኝ ማለት ትልቅ ስህተት ነው። ትልቁ ስህተት ጉቺ እዚህ ወጥተሽ ስለ ወርቁ አይተነው ያዙ ልቀቁኝ ያልሽው ትልቁ ስህተት አንቺ አማረብኝ ብለሽ ስህተት ነው የሰራሽው። ሳራና ጉቺ የወርቁ ስም እንዲጠፋ ያደረጉ ሰዎች ናቸው። ክሊር ላርግ ብረቃይ ስሜታዊ ጥቃት እኔ ብትሰድበኝ ምንም አይመስለኝም። ለምን ሀጂያውን በጣም ብዙ ሰው ገፍቶት ጠልቶት ማለት በጣም ብዙ ሰው እኔም ጨምሮ አርቀ ነው የነበረ እኮ ሰው ነው አይደል እንዴ? በጣም እኮ ሰው የተናገረ ሰው ነው። ግን ከኋላዋ መጥቶ 800,000 ምናምን እኔ ድንግጥ ነው ያልኩት እንጂ ግን ምን አይነት ሴጣን አሳስቷት ነው አንቺ እኔ ነከች ይኸው ልጅ አቢ ድንገር ሰማይ ቆይ ልንገር ካረድ ቅዳሜ ዕለት ማለት ነው ፎከረችብኝ ነው እንጂ ዓርብ ዕለት ያዙ ልቀቁኝ አለች። ያዙ እኔም ደግሞ ጻት ይሄን በዚህ በፒንሳ የሚነቀል ጸጉሯን አልኩክ ትልጓን ነገጌ ማለብኝ ብለህ
እዛ ኪያምሳ ድሮ ጀርመን አለ አሉ። እኔ ወሬ ሰምቼ ነው። ይኑር አይኑር አላውቅም። ይሄ ኪያምሳ ቡታጋዝ አለ አይደለ? ነካ ስታደርገው የሚፈነዳው በብዙ ቡታጋዝ ሹካ ጋል ያረገች የጸጉሯ ስትልግ ማታ እኮ ለጠዋት ዘንድሮና ስትልግ ጋድራ በጠዋት ፏ ብላ አንድ ፍሬ ልጅ መስላ ማለት ተቀባብ ከከምብራ አንተ ጃፒ ሄደችብኝ። ምንም እኮ ሳላረጋት ነው። እንትና ናት የምትነግሰው ትለኛለች። ንግስና ሱስ ያለባት እሷ ናት መሰለኝ። እኔ በዘሬም ንጉስ ነኝ። እኔ ምን አይነት ንግስና እንደሆነ አረ እንትና ትነግሳለች ትላለች። እንትና ነው ዛሬ ቤት ኮይ እማትለው ጉድ የለም ነው የምልህ። ከዛ ምን እንዳደረጉ ታውቃለህ ጃፒዬ? እኔ አልኩኝ አንድ ፍሬ ልጅ ነኝ። ብሰዳደብ እርግማኗ ራሱ ከባድ ነው። ከዛ ብትረግምሽ ራሱ ይደርስብሻል እኮ። ኧረ ቅስምስምስም ብዬ ድፍትፍት ብዬ ነው ዛሬ ራሱ አታየኝም። ሰውም አልመስል ማታ እኮ ሄዳብኝ ነው ማታ በቴዲ አፍሮ እያንጎራጎረች አልኩ በአሽሙር ለጠለጠችኝ። ሰማይ ጃፒ እኔ ግን ምን አይነት መንፈስ እንደነገረኝ አላውቅም። ሀጂን ሳየው 2 ሰከንድ እኮ ነው ጃፒ፣ 2 ሰከንድ አልነበረም ጭራሽ። አልቋል እኮ ጌሙ አልቋል። አይተዋል ጌሙ እኮ አልቆ ተበቀልሻት። እንደዚህ አይነት በቀል በአንዴው አማራ ሆነች እኮ በአንዴው ጎጃም፣ ጎንደር፣ ወሎ፣ ሸዋ ገባች። አማራማ ጀግና ነው ትላለች። ኦሮሞች ማታ ምንም ባላደረጉት ለጥለጣ ጃፒ መድኃኒዓለም እንደምን ኦሮሞዎቹን አላስተረፈቻቸውም ነው ምን ቂጥ ስታዩ ትሰጣላችሁ ትላለች። ጡት ካልወደቃ አትሰጡም ትላለች። ማታማ የአረቄ ሰርቷል አልኩ ቅጥቅጥ አድርጋቸው። በስመ አብ ኧረ እኔ ግን ደስ ያለኝ የትናንትናው ቀን ግን እንዳታዝብረኝ። ስማ ከዛ ርማን ሽንፈቷን ለመደበቅ እኮ ነው ሀጂ አዲስ ሰው ስለሆነ እንትን ምንድን ነው ለማበረታታት ነው የተሰጠው። ግን እኮ እግዚአብሔር ስሜት ይጎዳል እኮ ግን ታውቃለህ። እንደ ጂጂ ቅስሙ የተሰበረ ሰው የለም። በጣም ነው ቅስሟን የሰበርሽው። ሀጂ መሸነፍ እኮ ከባድ ነው። ሀጂ እንዴ ምን ሆነሽ ነው? አስቀጥዬ ብሎ በመጣ ሰው መስሸን ማርያምን እንዴ ቆይ ማህበረሰቡ እኮ የሳመ ተቸገረ። ማህበረሰቡ ፍቅሩን እየገለጸልኝ ነው። ባሽ በዚህ እንዴት በዚህ አይቀናሙ? ሁሉም እየመጣ ሳ እንዴ ትንሽዬ ልጅ አይተሽ ታውቂያለሽ? በእንጨት ይቀናል። ግን በእንጨት ጃንዬ መልስ እንዳሰጭ እንጨት ለማገዶነት ብቻ ነው የሚያገለግለው። ጃኒ ሞታ ራሱ ታስቀናለች። መድኃኒዓለም የኔ ቆንጆ